ብዙ ድንግሎችን እበላ ነበር። አራት ሻት ብላክ ማለት ነው። ለለግዜ ጥሪኛሽ እንዴ ገዘፈ ምን ፈልጋችሁ ያበላል ብላ ብላ ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ አላችሁ? ዛሬም እንደተለመደው ሶሻል ሚዲያ ላይ ሲያጨናንቁ የነበሩትን የተመረጡ ቪዲዮዎች ይዤላችሁ ከቻሳ ብዬላችኋል መጥቻለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። እና ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ ማህበራዊ ግዴታችሁን ይወጡ። ደገሙ ብራዚል አበላኛ አጠጣኝ በትክክል። አርጀንቲና አበላኛ አጠጣኝ በትክክል። ኖ አርጀንቲና አበላኛ አጠጣኝ በትክክል። ፖርቹጋል አበላኛ አጠጣኝ ያበላል ቆይ ሲያር7 ፖርቹጋል ያበላል ያበላል። ኮንጎ በቦቲ ያለው በእናትሽ ኧረ በእናትሽ ያበላል ብላ ደርሰና ሰላም ታሰተንም ገብተና እሺ እኔ ቆንጆ ነገር አትሽም እንዴ? በባዶ እኮ እንደዚህ አይቀመጥም እኮ። እኔ እኮ ቤተሰቦቼ ሲያሳድጉ እንኳን አይደለም መጠጥ ስኳር ያለው ነገር ራሱ መጠጣት አይፈቀድልኝም ነው። አሁን ራሱ በረንዳ ላይ ከሚጠጣ ሰው ጋር እንደተቀመጥኩ ሰው ያዝኑብኛል። ኧረ ቀለል ያለ የሆነች ድራፍት መጠጣች ቢያንስ እንዴ ቀምሽም ሰደው ቀለል ያለች የሆነች ትንሽዬ ኮክቴል ነገር አጠጪኝ። ካላዘዝክኝ ማስጨነቅ አታቆምማ። አዎ ዘጅ ትንሽ የሆነች ነገር ዘጅ። እሺ አባ ወይ ይቅርታ ስማኝ ማለት ነው። አንድ ድራፍት ታመጣኛለህ ማለት ነው። ስታመጣ አራት ሻት ብላክ ማለት ነው። መለስ ያረ በኋላ ማለት ነው። ኮፈስ ማለት ጀመር ማለት ነው። ኧረ ብሮ አረጋጋው። ስታፕ ወጋ ሲኮፈስ ይወጋ። አየስ በረዶ ንቀላቀ ማቅጠኛ ና ዋይ ምችኝ ነሽ። ኧረ ብሮ እሺ ወገን እስክተው በሰብ ይበል ወጣ አድርጎ አንድ ላይ ማለት ነው። በሰብ ስለሚመቸኝ በቃ አፍጥኛ ድራፍት የምሩ ነው። እቺማ ትደፍራለች። የቀራት የመጠጥ አይነት እኮ የለም። የቤት ልጆች እንዳታምኑ ዮኒ ዜማ ጥሩ ምሳሌያችን ነው። ቴንክ ዩ ዮኒ ዜማ ናቲ ደርሰና ሰላም ታሰተንም ገብተና ጋሽ ጫኔ ከአሜሪካ የመጡት ታላንት አረፉ። ጋሽ ጫኔ 32ቱም ጥርሳቸው ወርቀን ጥፍራቸው ሳይቀር ወርቅ የሆኑ ትላንትና ጓራው ስር ተቀበሩ ተባለ። ቀብር አመለጠናው ይላ መጣው እስኪርሜል ለውጣ ቅድሚያ ቤተሰብ ጋር እንሂድ። አንተ እስኪርሜል ለውጣ ይላ ቤተሰብ ጋር እንሂድ። በእናትህ ጠብቀኝ። እሺ እዚሁ ነው የመጣው። ኤልያስ ማርያምን ቆይቶ ነው ይገባል። ጀብነ እንደ እርሜል ላውጣ እየቆፈረ ነው እርሙን ሲወጣ ደርሰና ሰላም ታሰተንም ገብተና ቃል ይገባላችኋለሁ። የመጨረሻዬ ነው። ምንድነው? እናቱ ቸስት ፍላይ ወይም የደረት መሰብሰቢያ ነሽ። ለምን? ምክንያቱም ባየሁሽ ቁጥር ቀፋት ይለኛል። ገብታችኋል? አልገባንም። ኧረ
ኧረ ሰዎች ተው እንተሳሰብ። እኔ እኮ የሚያሳስበኝ 5 ብር ሜጋባይቴ ነው። አንተን ስክሮል እያደረኩልኝ ኧረ ተው ኧረ ዘገቅ ቀንሰው። ደርሰናል ሰላምታ ሰተንም ገብተናል። እናት ውሼ ነው ያለች ሳንሰልሽ ምን ዴም አንቺ ነው የመጣሁት። ልቀመጥ። ማነው ስምሽ? ሎዛ። እኔ ቤንጂ ይባላል። ብቻሽን ነው የምትሰሪው? አይ ቆንጆ ነሽ ብዬሽ ነው። ብቻሽን እንደዚህ መቀመጥ የለብሽም። ሌላ ጊዜ ትጠሪኛለሽ? ነው ሸረላ ተመችቷታል ማለት ነው። ደስ ይለኛል። አይጃለሽ በዚህ ሰዓት ማለት አይጄ አትጠጊም? እምርሽ ነው። እሺ ምን መቀበልሽ? ጂሜል ልቀበልሽ? ሁሌ ልመጣ። ኧረ ጨረሳቸው የምር ረሳችሁ። ያሳይ ኧረ የወንዶች ጉዳይ ሊያጨበጭቡለት ይገባል። ግን ደግሞ እየተሳሰብን ለእኛም ጨረሰብን እኮ ጨረሳቸው። ደርሰናል ሰላምታ ሰተንም ገብተናል። መምታትም አለው። እኔ እናንተ የሚያመሳስለን ነገር ልንገር። እሱ ሲመክረኝ አንዱንም አልሰማውም ነበር። በሀሳብ ሌላ ቦታ ማለት ነው። እና ደግሞ አይጨርስም እያልኩ ነበር የምሰማው። እና አሁን እንግዲህ ይቆጨኛል። ደርሰናል ሰላምታ ሰተንም ገብተናል። ይቅርታ ጠገብኩና መጨረስ አቃተኝ። የተረፈው ምንድን ነው የምታደርጉት? እንዳይጠር ስለፈለኩ ካው ያርጊዋ። ችግር የለውም። እኛ ጋር ውስጥ ድመቶች ስላሉ እነሱ ይበሉታል። ችግር የለውም። በቃ እንዲህ ነው። በአንዴ ድመትም ሰውም ካልሆነ ከባድ ነው ላይፍ። ደርሰናል ሰላምታ ሰተንም ገብተናል። አልሰማችሁም? እታች ሰፈር አበጤን መቱት እኮ። ኧረ እባክህ እንዴ! ብቻውን አግኝተው በቃ አዝናኑት። ወይኔ ና ለመታወቅ እንሂድ አሁን እንዳይገሉት ሊደረሙለት ነው። የሆነ ነገር ያለውና ልጁን አስገደል። ያው ነው። ምን እሺ ነው? ምን ፈልጋችሁ? አንተ ምን ፈልገህ ነው? ወይ ታቦት ሳትሽ ተብለ የቡሄ ዳቦ ልንሰጥ ይቀራል። ምንድን ነው ሰላም በሞላበት ሀገር የምን ጦርነት ማወጅ ነው? ደርሰናል ሰላምታ ሰተንም ገብተናል። ሰላም፣ ራስሽን አስታውቂኝ። ኪያ እድሜሽ ስንት ነው? 16 አንደር አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ከባድ ጥያቄ። ለአንድ ቀን ወንድ ብሆን ብዙ ድንግሎችን እበላ ነበር። ቆንጆ ነኝ ብለሽ ታስቢያለሽ? ኦፍ ኮርስ። እስኪ ራስሽን ከ10 ሬት አድርጊ። 100 ያስጠላ። ኮመንት ላይ እድሜዋን ገምቱ እናንተ እና ውበቷን ከ10 ሬት አድርጉላት። ፈጣሪም ይሄን አውቆ ነው ወንድ ያላረገሽ። ደርሰናል ሰላምታ ሰተንም ገብተናል። እንቅስቃሴ እያደረገች ነው።
እኔና እናንተ መቼም ገለታት ትደር አርጋዋን ገልፈኒ ነው ግድድር እንኳን በሞራዲ በፋናም ተሰት ኧረ ተውን ወይ ሰይጣን ኮሚሽን ይከፍላል እንዴ አንተ ምን አይነት ቪዲዮ ምልክልኝ ኧረ ተወኝ በፈጠራ እንዴ ደህና ነገር አስተማሪ ነገር ላክልኝ ከላክልኝ ወይ አትላክልኝ ምንም እንዴ ኧረ ተው ራስን ችለዛው ደርሰና ሰላምታ ሰተንም ገብተናል ሃይ ጋይስ ቃልዳለኝ ግን ታጨረስ እናስቁሽ አንስቅም እንዳያሳስብሽ አልማለብስክም እንዳስቁም ሶ ከዩኒት ዝም ነበረችና ያቺ ዝም በጣም ታታሪ ሰራተኛ ነበረችና ይሄንም ነበር ማቀው በጣም ብዙ ቆሻሻ ላይ ከማርኮ የተነሳ ትታመማለች በጠና ትታመማለች ከዛ ሆስፒታል ሄዳለች ታሪ እነኛ አይደል ሆስፒታል ሄዳለች ትታከም ስትሄድ በጣም ብዙ ታማሚ በሽተኛ ዝንቦች ነበሩና ሐኪም ቦትም ሞልቶ ነበር ከዛ ሰቀሙ ሙሉ ጠበቀሽ ተራዋልና ማታ ላይ ደረሳት ተራዋ ማለት ነው ከዛ በኋላ ሐኪሙ ጋር ገባች አለ የተባለ ዝንብ ሐኪም ነውና ከዛ ገባችና ለተታከም ሰው አልጋ ላይ ሙሉ ምርመራ ላይ ያደርግለት አስተኛት ከዛ በኋላ እሺ ለምን ደሳኩኝ አላውቅም የምር ባለማሳቅ ይሁን አሳዘናኝ ይሁን ትስቀይቻት ልሳቅ አላውቅም የምር ደርሰና ሰላምታ ሰተንም ገብተናል በአሳምሩ ሊከሰም ሀሳብ ጥሩ ነገር ነው እኔውም በሀሳቢ መኪና አለኝ ቤት አለኝ ደርሰና ሰላምታ ሰተንም ገብተናል አሁን አንድ ጥያቄ ነው የቀረበው ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው ገና ለገና ፎሎ ሼር ላይክ ስላረኩኝ ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው ጎበዝ ምንና አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው እያንዳንድሽ ይሄን አካውንት ፎሎ አርግ አለበለዚያ በፍቅር ትሸነፊያለሽ ፍቅር ያሸንፋል ፎሎ ይፋፋም ናበታ ናገር ጽና ለወገን መከታ